ሰብሰብ ብለው ክሊኒክ ቢከፍቱ ገቢ ብቻ አይደለም የሚያገኙት ኮሚኒቲውን ሰርቭ ያደርጋሉ። የጤና ባለሙያ የሚፈልጋቸውን ቤት፣ መኪና የመሳሰሉትንም ማግኘት ይችላል ማለት ነው። በደንብ ይችላል። ሰላም የድሮጋ ሳኮ የፖድካስት ቤተሰቦቻችን እንኳን ደህና ቆያችሁ። ዛሬ እንግዳ ይዤላችሁ መጥቻለሁ። ስሙን ያስተዋውቀናል። እሺ፣ አመሰግናለሁ። እኔ ዘላለም ይልማ እባላለሁ። በአዲስ መልክ በተቋቋመው የድሮጋ የጤና ባለሙያዎች የገንዘብ ቁጠባና ብድር ማህበር ስራ አስፈጻሚ ነኝ። እሺ፣ እንኳን በደህና መጣህ። እንኳን ደህና ቆየሽ። ድሮጋ ሳኮ የጤና ባለሙያዎች የቁጠባና ብድር ህብረት ስራ ማህበር ስያሜውን እንዴት አገኘ? እንግዲህ ድሮጋ ግሩፕ ከሚባል ተቋም ነው መነሻ ሀሳቡ የመጣው። ድሮጋ ግሩፕ 10 ዓመት ያህል በፋርማሲውቲካልስ በሜዲካል ኢኩዊፕመንት ሰፕላይ ላይ ልምድ ያለው የሰራ ተቋም ነው። ስለዚህ ከዛ ማዘር ካምፓኒ መነሻ ሀሳቡ ከዛ ነው የመጣው። ድሮጋ ማለት የላቲን ቃል ነው። ድራግ ወይም ደግሞ መድኃኒት የሚለውን ትርጓሜ ይዛል። ስለዚህ መድኃኒት ማለት ነው፣ ወይም መድኃኒት ወይም መፍትሄ ብለን ልንይዘው እንችላለን። ከዛ ነው መነሻ የመጣው። ይህ ተቋም መቼና ለምን ዓላማ ተመሰረተ? እንግዲህ ኦፊሻል ሆኖ ከ2 ዓመት በፊት ነው ላይሰንስ ያገኘው። አሁን ግን በአዲስ መልክ ለጤና ባለሙያዎች ብቻ አገልግሎት ለመስጠት ጤና ባለሙያዎችና ጤና ላይ ለሚሰሩ ሄልዝ ኬር ሴክተሩን ለሚያግዙ ባለሙያዎች አድማሱን ሰፋ አድርጎ አገልግሎት ለመስጠት ነው የመጣው። ኦፊሻሊ የድሮጋ ግሩፕ 10ኛ ዓመቱን ሲያከብር ኤፕሪል ውስጥ ነው ላውንች ያደረግነው። ሶ 1-2 ወር አካባቢ ሆኖናል ኦፊሻሊ ላውንች ከተደረገ ማለት ነው። ይሄ ተቋም በተለይ የጤና ባለሙያዎች ላይ ትኩረት ያደረገበት ምክንያት ምንድን ነው? እንግዲህ ጤና ባለሙያዎች ላይ ትኩረት የተደረገው ያው መነሻው ራሱ ድሮጋ ግሩፕ ላይ ያሉ ሰዎች ፋውንደርስ፣ ኮፋውንደርስ እነሱ ራሳቸው የጤና ባለሙያዎች ናቸው። ድሮጋ ግሩፕን የጀመሩት 2 የጤና ባለሙያዎች ናቸው። ስለዚህ እነሱም ሲጀምሩ ከስታርታፕ ጀምሮ ድርጅቱ ተቋሙ አሁን እስካለበት ድረስ ያሳለፉት ሀስል አለ፣ ያንን ያውቁታል። ሌላው የጤና ባለሙያ በዚህ ልክ መቸገር የለበትም ከሚል መነሻ ሀሳብ ነው። ስለዚህ አንድ የጤና ባለሙያ አንድ ፋርማሲስት ፋርማሲ መክፈት ቢፈልግ የፋይናንሻል ኒዱ ኢዚሊ አድሬስ መደረግ አለበት። 4-5 ሆኖ ዶክተሮች ክሊኒክ መክፈት ቢፈልጉ ሆስፒታል መክፈት ቢፈልጉ ፋይናንሻል ኒዳቸው መመለስ አለበት። ያ ደግሞ እየሆነ አይደለም። ስለዚህ ይሄንን ኒድ የጤና ባለሙያውን ፋይናንሻሊ ኢምፓወር ማድረግ አለብን። ድሮጋ ግሩፕ አሁን ከ10 ዓመት አድካሚ ጉዞ በኋላ ጥሩ የፋይናንሻል አቅም ላይ ተገኝቷል። ስለዚህ ለሌላው ሰው ግን 10 ዓመት መፍጀት የለበትም ነው ትልቁ መነሻ ሀሳብ። ከዛ በመነሳት ለጤና ባለሙያዎች ብቻ አገልግሎት እንዲሰጥ ታስቧል ማለት ነው። በጣም ደስ ይላል። በተለይ በጤና ዘርፉ ላይ በትምህርትም እንደገና ደግሞ በስራም ላይ የተወሰነ ጊዜያቶችን አሳልፌያለሁ። የፋይናንሻል ስትራግሉ በጣም ከፍተኛ ነው ያለው። ስቲልም ደግሞ ያለው ፕሮግረስ በጣም ከባድ ነው፣ የተሻለ ላይፍ ለማግኘት ማለት ነው። እንደዚህ አይነት ተቋም ማግኘታችን በጣም ደስ ይላል። ግን እንዴት ነው በተለይ በጤና ባለሙያዎች ያለው ተቀባይነትስ ምን ይመስላል? እንግዲህ ከላውንቺንግ ጀምሮ በጣም ብዙ ጥያቄዎች ነው የመጡልን ለኛ። ትልቅ ኒውስ ነው፣ እውነት ለመናገር ትልቅ ኒውስ ነው። ቅድም እንዳነሳ ነው ፋይናንሻሊ ኢምፓወር የሚያደርግ ነው። ደሞዝ የሚጨምር አይደለም ወይ የሆነ ነገር የሚያስተካክል ብቻ አይደለም። ላይፍ ሎንግ የሆነ ነገር ሰስቴናብል የሆነ ነገር ይዞ መምጣት የሚችል ነው። ያ ማለት ቅድም እንዳነሳ ነው የሆኑ ዶክተሮች ሰብሰብ ብለው ክሊኒክ ቢከፍቱ ገቢ ብቻ አይደለም የሚያገኙት፣ ኮሚኒቲውን ሰርቭ ያደርጋሉ። እነሱም ፋይናንሻሊ ኢንዲፔንደንት ይሆናሉ፣ ሳምሃው የተሻለ ነገር ያገኛሉ ማለት ነው። ወረድ ብለውም ፐብሊኩን ሰርቭ ያደርጋሉ፣ ለራሳቸው ደግሞ የተሻለ ነገር ያገኛሉ። ዘ ሴም ዌይ ፋርማሲም የሚከፍቱ ሰዎች እንደዛው።
ትምህርታቸውን ማሻሻል የሚፈልጉ ዶክተሮች፣ ስፔሻሊስቶች፣ ሰብ ስፔሻሊስቶች በተመሳሳይ የሆነ ችግር ብቻ አይደለም የሚፈታው በጣም ኮምፕሬሄንሲቭ የሆነ ሶሉሽን ነው ይዞ የመጣው ሰው ጤና ሴክተር ላይ ሆኖ አድሬስ የማያደርገው ሰው አይኖርም ማለት ነው። ትምህርት ቤት ካለ ተማሪ ዶክተር ጀምሮ ሰብ ስፔሻሊስት እስከሆነ ሰው ድረስ ሁሉንም አድሬስ ያደርጋል። የትኛውም ሄልዝ ሴክተር ላይ ያለ ሰው አድሬስ ያደርጋል። በዛ ጥሩ አቀባበል ነበረው። ከሄልዝ ሴክተርም ደግሞ አለፍ ብሎ ሄልዝ ሴክተሩን ኢንዳይሬክትሊ ደግሞ የሚደግፉ ሰዎች አሉ። አንድ ሆስፒታል ላይ ዶክተሮች ብቻ አይደሉም ያሉት ወይ ነርሶች ብቻ አይደለም ያሉት። እዛ የሚሰሩ ፋይናንስ ላይ የሚሰሩ አካውንታንቶች አሉ። ከታች ጀምሮ ጥበቃ፣ ጽዳት አለ አንድ ሆስፒታል ብንወስድና እነሱንም ያካትታል። የጤና ባለሙያዎች ብቻ አይደለም ማለት ነው። ጤናውን ዳይሬክትም ኢንዳይሬክትም አድሬስ የሚያደርጉ ሰዎችን ኢምፓወር እናደርጋለን ነው ሐሳቡ። ስኮፑ በጣም ሰፊ ነው። የጤና ባለሙያዎች እንግዲህ የ2016 ሪፖርት ከ350 ሺህ በላይ ናቸው ይባላል በኢትዮጵያ ደረጃና ይሄንን ያህል ህዝብ አድሬስ እናደርጋለን ብለን አናስብም፣ ግን አትሊስት የተወሰነውን እናገኛለን ብለን እናምናለን። በተለይ ጤና ባለሙያ ውስጥም በጣም ብዙ አቅም ያላቸው የተለያየ ኢንቨስት አድርገው ራሳቸውን በእውቀት ሊሆን ይችላል እንደገና ቢዝነሶች ላይ የተለያዩ መስኮች ላይ ተሰማርተው ቤተሰባቸውና የጤናውን ሴክተር ሰፖርት ማድረግ የሚችሉ ብዙ ሰዎች አሉ። ከነዚህ አንፃርስ የጤና ምን አይነት ጥቅም ነው የሚሰጣቸው? ይሄ ድሮጋ የጤና ባለሙያዎች የቁጠባና ብድር ህብረት ስራ ማህበር ምን አይነት ጥቅም ይሰጣቸዋል? በጣም አሪፍ። እንግዲህ አንዱ በጣም ስፔሻላይዝ ያደረገው ፕሮዳክት ሌላ የትም ቦታ ላይ የማይገኘው ቅድም እንዳነሳ ነው የህክምና ተቋም ወይም ሄልዝ ኬር ሴንተር መክፈት ቢፈልግ አንድ ሰው ብቻውንም ይሁን በግሩፕም ሰብሰብ ብሎ መክፈት ቢፈልግ ድሮጋ ሳኮ ሙሉ የሜዲካል ኪት ያቀርብለታል። አንድ ክሊኒክ ወይ አንድ ሆስፒታል ለመክፈት የሚያስፈልገውን ሙሉ ኢኩዊፕመንት በሜዲካል ኪት ፓኬጅ ተደርጎ ይሰጠዋል። ስለዚህ ሰውየው ቤት መከራየት ብቻ ነው የሚጠበቅበት ማለት ነው። ቤት ተከራይቶ ስራ መጀመር ይችላል ማለት ነው። ክሬዲት አክሰስ ያገኛል፣ በዛ ስራ መጀመር ይችላል። ዘ ሴም ኬዝ ለፋርማሲውም እንደዛው አንድ ሰው ቤት ተከራይቶ ብቻ ባለ ፋርማሲ ይሆናል ማለት ነው። ሜዲካል የፋርማሲውቲካል ኢኩዊፕመንቱን በሙሉ ድሮጋ ሳኮ ፋይናንስ ያደርገዋል ማለት ነው። ስለዚህ ይሄ በተለይ ስታርታፕ ላይ ለሚገኙ ካምፓኒዎች በጣም ያግዛል ብለን እናምናለን። ምክንያቱም ትልቁን ወርኪንግ ካፒታል የሚይዘው ይሄ ስለሆነ ማለት ነው። ቤት መከራየቱ አይደለም ከባዱ። ማንም ሰው ቤት መከራየት ይችላል፣ ግን ወርኪንግ ካፒታል ላይ ሲመጣ ቤቱን ከተከራየ በኋላ እቃውን ማስገባት ሱቁን ሙሉ ማድረግ ከባዱ ስራ እሱ ነው ብለን እናምናለን። ያንን 100% ድሮጋ ሳኮ ፋይናንስ ያደርጋል። ይሄ ስታርታፕ ላይ ለሚጀምሩ ነው፣ ቢዝነስ ለሚጀምሩ ሰዎች ነው። ቢዝነስ ደግሞ ኤግዚስት አድርጎ ለማስፋፋት ደግሞ ለሚፈልጉ ለምሳሌ ክሊኒክ ይዘው ወደ ሆስፒታል ማደግ ለሚፈልጉ፣ ሆስፒታል ኖሯቸው ወደ ስፔሻሊቲ ክሊኒክ ማሳደግ የሚፈልጉ ማስፋት የሚፈልጉ ሲኖሩ ደግሞ the same thing ይሄንኑ ሞዴል እየደገምን በዚሁ እየሰራን እናግዛለን ማለት ነው። ይሄ እንግዲህ ከተማ ላይ በደንብ ይሰራል። አሁንም የተወሰነ ተሞክሮ አለ፣ ግን ወጣ ብሎ ሪጅኖች ላይ ምንም አልተሰራበትም ብለን እናምናለን። ሪጅን ላይ ወጣ ብሎ 7 ዓመት 10 ዓመት በህክምና ውስጥ የቆየ አንድ ተማሪ ምናልባት ሌላ ስራ ሲሰራ ልታገኙ ትችያለሽ። አክሰሱ ስለሌለ ማለት ነው። የሄልዝ ኬር ፋሲሊቲው ስለሌለ ስራም ፕሮፌሽንም ቀይሮ ሌላ ነገር ሲሰራ ሊገኝ ይችላል። ስለዚህ እዛው ያለበት ቦታ ላይ ሄልዝ ኬር ሴንተር ከፍቶ እዛው የኖረበትን ኮሚኒቲም ሰርቭ እንዲያደርግ እራሱም ደግሞ የተማረበትን ፕሮፌሽን እንዲያገለግልበት እናስባለን ማለት ነው። ሰፊ ነው ሀሳቡ። ብዙ ኮሚኒቲ 350 ሺህ የጤና ባለሙያ አለን እንጂ በዛ ስር የሚገኝ ኮሚኒቲ በጣም ሰፊ ነው። እንግዲህ አንድ የጤና ሐኪም ባለሳሳት 10 ሺህ ወይ 1 ሺህ ይመስለኛል እንትኑ ለዛን ያህል ነው ፕሮፖርሽኑ። እኛ ሀገር ግን በጣም ከዛ የራቀ ነውና 350 ሺህ የጤና ባለሙያ ያለ ስንል በስሩ እንግዲህ 130 ሚሊዮን ህዝብ ካለ ይሄ ሁሉ ህዝብ በእነዚህ ሰዎች ነው ሰርቭ የሚደረገው ማለት ነው።
እነዚህን ሰዎች ኢምፓክት አደረግን ማለት በሆል ኔሽን ኢምፓክት እናደርጋለን። ከተቋቋመ በኋላ ተቀባይነቱ ምን ይመስላል? በተለይ በጤና ባለሙያዎች ሊሆን ይችላል፣ በማህበረሰባችንም እንዴት ነው ተቀባይነቱ እስካሁን ያለው? እንግዲህ ላውንች ካደረግንበት ጊዜ ጀምሮ በጣም የሚገርም ተቀባይነት ነው ያለው። በጣም ብዙ ኒዶች ነው ያየነው። ይሄን ያህል ተቀባይነት ይኖረዋል የሚል ሀሳብም አልነበረንም። እኛ ሄልዝ ኮሚኒቲውን ሄልዝ ኬር ሴንተር ላይ ያሉ ሰዎችን ያግዛል ብለን ያሰብነው። ተቀባይነቱ ግን በጣም ብዙ መሰራት እንዳለበትና ገና ምንም የተሰራ ስራ እንደሌለ በጣም የሚያሳይ ነው። ተቀባይነት እንዳለው ምንም ጥርጥር የለኝም። ምክንያቱም እኔም በጤና ባለሙያነት ያለውን ቻሌንጁን ስለማውቀው ብዙ ቪዥን ያለን ሰዎች አለን። በተለይ የጤና ባለሙያዎችም በጣም በእውቀትም በአገልግሎትም ከፍተኛውን ድርሻ ይወስዳሉ። በዚህ ውስጥ የተለያየ ሴክተር ላይ መሰማራት እንፈልጋለን፣ ማደግ እንፈልጋለን። እንደዚህ አይነት ተቋም ደግሞ በተለይ የምንፈልገውን ነገር መሬት ላይ እንድናወርደው በጣም ያግዘናል። ስለዚህ በጣም እንደዚህ አይነት ተቋም መቋቋሙ በጣም ደስ እንዲለን አድርጎናል። ያው ሀሳቡም የመጣው ዝም ብሎ ራንደም ሀሳብም አይደለም። በጣም በብዙ ፕሮሰስ ታሽቶ ተብላልቶ የመጣ ነገር ነው። ኒዱ እንዳለ ይታወቃል፣ ቻሌንጆቹ ይታወቃሉ። ከድሮጋ ግሩፕ ፋውንደርስ ጀምሮ ቻሌንጁን ያውቁታል። ፕራክቲካሊ ፌስ የተደረገ ቻሌንጅ ነው። ዝም ብሎ በቲዮሪ ያለ ሳይሆን እነሱ ድሮጋ ግሩፕን ሲጀምሩ ከ10 ዓመት በፊት ያዩት ቻሌንጅ አለ። ያ ቻሌንጅ ሌላ ሰው ማየት የለበትም ነው መነሻ ሀሳብ። ፋይናሊ ግን ሳኮ ሆኖ አውትፑት ሆኖ መጥቷል ማለት ነው። እንዳልሽው ብዙ ችግር ይፈታል ብለን ነው የምናምነው። ኢምፓክቱም ትልቅ ይሆናል ብለን ነው የምናስበው። በተለይ ደግሞ ቻሌንጁን የሚያውቁ ሰዎች ወደዚህ ነገር መምጣታቸው ምን አይነት ነገር እንዳለ በቦታ ሆነው ስለሚያውቁት ሶሉሽኑ በጣም ትልቅ ነው ብያምናለሁ። በጣም ደስ ይላል። ስለዚህ ከዚህ በኋላ በተለይ ጤና ባለሙያ የሚፈልጋቸውን ቤት፣ መኪና የመሳሰሉትንም ማግኘት ይችላል ማለት ነው። በደንብ ይችላል። እኛ ምንድነው ስፔሻላይዝ ያደረግነው ቤት፣ መኪና ሌላም ቦታ ሊያገኝ ይችላል። እችን ፓኬጅ የሄልዝ ኬር ፓኬጇን ግን የሜዲካል ኪት፣ የፋርማሲ ኪት ፓኬጆቹን የትም ቦታ ላይ ያገኛቸውም። ስለዚህ ቅድም እንዳልነው ነው አንድ ሰው ቤት ተከራይቶ ሜዲካል ኪት መግዛት አለበት ወይ ኢኩዊፕመንት መግዛት አለበት። አንድ ክሊኒክ ለማድረግ ቤቱ ብቻ አይደለም፣ የሜዲካል ኢኩዊፕመንቱ ነው ክሊኒክ የሚያደርገው። ያንን ፕሮቫይድ የሚያደርግለት ተቋም የሚያግዘው ፓርትነር የሚሆነው አልነበረውም እስካሁን። እኛ በተለየ ይዘን የመጣ ነው ይሄንን ነው። የመኪናው አለ፣ የቤቱ አለ፣ ግን ሰዎች ኢኩዊፕድ እንዲሆኑና ፋይናንሻሊ በቃ ፍሪ እንዲሆኑ እንፈልጋለን። አንድ ክሊኒክ የሚከፍት ሰው ሜዲካል ኢኩዊፕመንት ከሰጠነው ስራውን በደንብ ከሰራ አመት ሳይሞላው ራሱ መኪና ወይ በካሽ ይገዛል ወይ ከኛ ተበድሮ ይገዛል። ቤት መስራት ቢፈልግ ወይ መግዛት ቢፈልግ ተመሳሳይ ሁለተኛው አመት ላይ ቤት ይገዛል ወይ ቤት ይሰራል። በዛ መንገድ ፋይናንሻሊ ፍሪ እናረጋቸዋለን ማለት ነው። ከዚህም በላይ እኮ በተለይ ብዙ የጤና ባለሙያዎች ህልማቸው የተለያዩ ቦታዎች ላይ የሕክምና ተቋማትን መክፈት ነው። ምክንያቱም በጤና ዘርፉ ላይ ያለን አቅም ምን ያህል እንደሆነ እናውቀዋለን። ስለዚህ የተለያየ ገጠርም ሊሆን ይችላል። የጤና ተቋማት በበዙ ቁጥር ብዙ ተደራሽ ማድረግ እንችላለን። እናቶች አይሞቱም። እንደገና ብዙ ሉዝ የምናደርገው ነገር አይኖርም ማለት ነው። ስለዚህ ይሄ በጣም ትልቅ ሀሳብና በጣም የሚደገፍ ነው። በተለይ ሪጅን ላይ ምንም አልተነካም ብለን ነው የምናስበው። ሪጅን ላይ አንድ ግራጁዌት ያደረገ ጀማሪ ዶክተር ወይ ጀማሪ የጤና ባለሙያ ወደ አዲስ አበባ ይመጣል። ተመድቦ ወደዛ እስካልሄደ ድረስ ወደዚህ ይመጣል። አዲስ አበባ ላይ ያለውን ኑሮ እናውቀዋለን ሁላችንም። ቤት ኪራዩ፣ ሀስሉ፣ ምኑ ይታወቃልና ካለው ገቢ ጋር የሚመጣጠን ሊሆንለት አይችልም። ወይራስ እዛው ግን የተወለደበት የኖረበት የተማረበት አካባቢ ላይ ይሄንን ፋሲሊቲ ሄልዝ ኬር ሴንተር መክፈት እንዲችል ብናደርገው ሰውየው ይሄንን ሀስል ሳያይ ያደገበትን ኮሚኒቲ ሰርቭ እያደረገ እሱም ደግሞ ፋይናንሻሊ ኢምፓወርድ ሆኖ ሳይሳቀቅ ሊኖር ይችላል ማለት ነው። ከቤተሰቡ ጋር ቀረብ ብሎ ቤተሰብም ሳይረቅ እዛው ያደገበትን ማህበረሰብ በደንብ ሰርቭ ሊያደርግ ይችላል ማለት ነው። ሪጅኖች ላይ በተለይ ከሪጅናል ገቨርንመንቶችም ጋር አንዳንድ የጀመርናቸው ዲስከሽኖች አሉ በዚህ ቶፒክ። እዛው የኖሩበት አካባቢ ላይ
ሄልዝ ኬር ሴንተሮች በደንብ እንዲስፋፉ እንፈልጋለን። ክሊኒኮች እንዲሰሩ እንዲገነቡ እንፈልጋለን። ክሊኒኮቹ ሲገነቡ የሚገነቧቸው የኮንስትራክሽን ባለሙያዎች ናቸው። ለነሱ የስራ እድል ይፈጠራል። ብዙ ተያያዥ ጥቅሞች ይኖሩታል። በጣም ደስ ይላል። በድሮጋ የጤና ባለሙያዎች የቁጠባና ብድር ህብረት ስራ ማህበር ተሳታፊ የሚሆኑት ባለሙያዎቹ የትኞቹ ናቸው? እንግዲህ ሰፊ ነው። በተለይ አሁን እኔ ከጤናውም ሴክተር ወጥቼ በሌላ ፊልድ ላይ ተሰማርቼ ነው ያለሁት። ግን ደግሞ ጤናው ዘርፍ ላይ መሰማራት የሚፈልግባቸው አቅም የሚጠይቁ ሀሳቦች አሉኝ። እነዛን ይዤ እንደ ጤና ባለሙያ መሳተፍ እችላለሁ ወይ? በእናንተ ህብረት ውስጥ ገብቼ የራሴን ቪዥን ማሳካት እችላለሁ ወይንስ ለጤና ባለሙያ ብቻ ነው ፕሮግራማቸው የተዘጋጀው? እንግዲህ ድሮጋ ሳኮ የጤና ባለሙያዎች ላይ ፕራይመሪ ፎከስ አድርጎ ይሰራል። ያ ማለት ግን እንደ ተጨማሪ ደግሞ ጤና ሴክተሩን የሚያግዙ የሚደግፉ ሰዎች ይተዋሉ ማለት አይደለም። እነሱንም የሚያቅፍ ተቋም ነው የሚሆነው ማለት ነው። ስለዚህ ጤና አካባቢ መስራት፣ ጤና ላይ መኖር እሱ የመጀመሪያው ሪኳየርመንት ነው። አንድ ሰው የጤና ተቋም ላይ የሚሰራ መሆን አለበት ወይም የራሱ የጤና ባለሙያ መሆን አለበት የዚህ እድል ተጠቃሚ ለመሆን ማለት ነው። ስለዚህ የጤና ባለሙያ ከሆነ የጤና ተቋም ላይ የሚሰራ ከሆነ ይሄንን አገልግሎት ለማግኘት የመጀመሪያው ሪኳየርመንቱን ያሟላል ማለት ነው። ሶ በአንቺ ኬዝ አንቺ የጤና ባለሙያ ነሽ፣ የተወሰነ ሰርተሽበታል፣ እዛ ላይ ለማስፋት ሀሳቦች አሉሽ። ስለዚህ ምንድነው የምትፈልጊው የሚለውን ነው የምንጠይቀው። የመጀመሪያው ነገር እሱ ነው። ሶ ክሊኒክ መክፈት የሚፈልጉ ሰዎች ከሆኑ የሚከፍቱት ክሊኒክ የምን ያህል ብር ዕቃ ነው የሚፈልገው፣ ምን ያህል ብድር ነው የሚያስፈልጋቸው የሚለውን እናያለን። ያንን ሙሉ ኢኩዊፕመንት ፋይናንስ እናደርጋለን እኛ። ክሊኒክ ይከፍታሉ። ፋርማሲ መክፈት የሚፈልግ ሰው ካለ ይመጣል። እኔ ፋርማሲስት ነኝ፣ ፋርማሲ መክፈት ፈልጋለሁ። ኦኬ፣ ቤት ተከራይታ ጨርሰህና ቤት ተከራይቶ ኢኩዊፕድ ሆኖ ይመጣል። ለፋርማሲው የሚያስፈልገውን ሙሉ ኪት፣ የፋርማሲ ኪት እኛ እናቀርብለታለን። ፋርማሲ ይከፍታል ማለት ነው። ሶ ትምህርት ማሻሻል ፈልጋለሁ የሚል ሰው ካለ ስፔሻሊስት ነኝ እኔ ግን ሰብ ስፔሻሊቲ መማር ፈልጋለሁ ካለ ክፍያ ስላለው ያንን የትምህርት ብድር አለ፣ ያንን ከፍለንለት እንዲማር እናረጋለን። እኔ ትምህርቴን ጨርሼ ግን አልወሰድኩም ኮስት ሼሪንግን መክፈል ፈልጋለሁ የሚል ሰው ካለ ያንን ከፍለንለት ኮስት ሼሪንጉን ጨርሶ ዋና ዶክመንቱን መያዝ ይችላል ማለት ነው። ከዛም አልፎ ደግሞ የፊውቸር ሄልዝ ኬር ሰዎች ብለን ደግሞ የፊውቸር ጄኔሬሽን ብለን ደግሞ አንድ ፕሮዳክትም ይዘናል። ወደፊት ደግሞ ሜዲካል ዶክተር መሆን የሚፈልጉ ሰዎች እንግዲህ ሜዲካል ዶክተር ለመሆን አሁን በፕራይቬት አንድ ሰው ቢማር ምን ያህል እንደሆነ ይታወቃል ኮስቱና ካሽ ከሚከፍል ለነሱም ይሆን ደግሞ በብድር መልክ ፕሮቫይድ ማድረግ እንደዛ አይነት እንትኖች አሉ። ከዛ ባለፈ ምናልባት አሁን ብዙ ሰው የሚቸገርበት ከወር እስከ ወር መድረስ እንደ ወር ማዳረሻ የምታገለግል የማይክሮ ክሬዲት የምትመስል እንደዛ አይነት ሐሳብ ያላት እሷንም አገልግሎት በዚሁ እናስጀምራለን ማለት ነው። ማንኛውም የሳኮ ሜምበር የሆነ ሰው ምንም ሪኳየርመንት ሳያስፈልገው የሳኮ ሜምበር ስለሆነ ብቻ ባለው የክሬዲት ስኮር ልክ የተወሰነች ብድር ሲቸግረው ከሰው እንዳይጠይቅ እንደ ማዳረሻ በስልኩ ሪኩዌስት አድርጎ የሚያገኝበት። በጣም ደስ ይላል። በተለይ ደግሞ ሲጀመር አንቺም መጠቀም ትችላለሽ። ይሄ በጣም ለኔ በጣም ትልቅ አድቫንቴጅ እንዳለው ለኔ ብቻ ሳይሆን ብዙ የጤና ባለሙያዎችን የመማቃቸው አሉ አብረውኝ የተማሩ በተለይ እንደዚህ መሳተፍ የተለያየ ነገር ሐሳብ ኖሯቸው መስራት እየቻሉ የተለያየ ነገር መፍጠር እየቻሉ ለሀገር የሚጠቅም ትልቁ የሚይዘን ነገር ግን ፋይናንሻል ነው። ይሄንን የሚቀርፍ ሶሉሽን መምጣቱ በጣም በእርግጠኝነት የጤና ባለሙያዎች ብቻ ሳይሆን የነሱንም ቤተሰቦች እንደ ሀገርም የሚያስደስት ነገር ነው። ምንድነው ሌላው በተለይ ከታች የሚመጡ አዲስ ጀነሬሽኖቻችን ራሱ በዶክተርነት ላይ የተለየ ሆፕ እንዲኖራቸው ያደርጋል። ነገ ሰርቼ አድጌ የራሴን ነገር መክፈት እችላለሁ ወደሚለው መምጣት ይችላሉ ማለት ነው። ስለዚህ ይሄ በጣም ደስ ይላል። እንዴት ነው ታዲያ ድሮጋ የጤና ባለሙያዎች የቁጠባና ብድር ህብረት ስራ ማህበር እስካሁን ያለውስ ፕሮግረስ ምን ይመስላል? እስካሁን የሄደው ሂደትስ እንዴት ነው? በጣም ቆንጆ። እንግዲህ ይሄ ኤክስፒሪየንስ
እኛ ሀገር ነው የመጀመሪያ ኤክስፒሪየንስ የሆነው እንጂ ሌላው ዓለም ላይ በደንብ ያለ ነው። ከዚሁ ከጎረቤት ከኬንያ ብንጀምር ሩዋንዳ፣ ዩጋንዳ የጤና ባለሙያዎች ሳኮ በጣም የተለመደ በጣም ኢምፓክትፉል ብዙ የሚሰራ በሳኮ ደረጃ ብዙ የሚሰሩ ሳኮዎች አሉ። ከአፍሪካ ወጣ ብለን ዩሮፕ ብንሄድ አሜሪካ ብንሄድ ወደ ህንድ በጣም የሚሰራበት ኢንዱስትሪ ነው። ምክንያቱም ብዙ ሰዎችን ነው ኢምፓክት የሚያደርገው። እነዛን የጤና ባለሙያዎች ብቻ አይደለም የሚይዘው ስራው። የጤና ባለሙያው ሳቲስፋይድ ከሆነ ሄልዚ ከሆነ ዌልዚ ከሆነ በሱ ስር ብዙ ሰዎች አሉ። አንድ ሐኪም ደስተኛ ሆኖ ሲያክም የሚያክምበትና ቤተሰብም አለው። ከጀርባ ደግሞ ብዙ በርደን ያለበት ሲያክም አንድ ሊሆን አይችልም። የፈለገ የሞራል እንትኑም ቢኖር ሞቲቬሽኑ ምኑ ኢነርጂው አንድ አይሆንምና እኛ ሀገር ነው የመጀመሪያ ኤክስፒሪየንስ ሆኖ ድሮጋ እየጀመረ ያለው እንጂ ዓለም ላይ በጣም የሚሰራበት ነው። ይሄ እንግዲህ ከኢንሹራንስ ጋር ሊንክ ይደረጋል። ሰዎች ካሽ አውጥተው መታከም የለባቸውም። ኢንሹራንስ ኢዚ መሆን አለበት ብለን እናስባለን። ለሱም መፍትሄ ይዘን እየመጣን ነው። ለጤናው ሴክተር ብቻ የሚሆን የኢንሹራንስ ፓኬጅም ይኖረዋል ራሱ ሳኮ ከኢንሹራንሶችም ጋር ፓርትነር በማድረግ በዛ መንገድ በደንብ ያግዛል ብለን እናምናለን። አሁን ኦፊስ ላውንች አድርገናል። በጣም በአጭር ጊዜ ውስጥ ስራ እንጀምራለን። ኦፊሻሊ ቢሮ ከፍተናል ማለት ነው። አባል መሆን የሚፈልጉ ሰዎች አሁንም እየደወሉ ሬጂስተር እያደረጉ ነው። ሬጂስተር ማድረግ ጀምረናል። አድራሻ እናስቀምጣለን በኋላ እዛ ላይ ሬጂስተር እያደረጉ ነው። ፍላጎታቸውን እየነገሩን ነው። እኛም ለነሱ ፍላጎት በጣም ከስተማይዝድ የሆነ ነገር በተለይ እነዚህ የጤና ባለሙያዎችም ቢሆኑ ለመመዝገብና ይህንን አገልግሎት ለማግኘት የሚጠበቅባቸው ክራይቴሪያ ወይም ማሟላት ያለባቸው ምን አይነት መስፈርቶችን ነው? እንግዲህ የህብረት ስራ ማህበር አባል ሲሆን አንድ ሰው ባለ አክሲዮን ነው የሚሆነው። ተቋሙ ባለ ድርሻ ነው የሚሆነው ማለት ነው። ስለዚህ ዝቅተኛውን አክሲዮን ገዝቶ ጆይን ማድረግ አለበት እንደ አክሲዮን ማህበር። እንግዲህ በድሮጋ ኬዝ 10 አክሲዮኖች ናቸው። እያንዳንዳቸው 1000 ብር የሚይዙ 10,000 ብር አክሲዮን ገዝቶ አንድ ሰው አባል ይሆናል። 10,000 ብር ዛሬ ክፈልና መግባት ግዴታ ነው ግን አንልም። ዛሬ ባለው ብር መጀመር ይችላል። ከአንድ አክሲዮን ከሁለት አክሲዮን ጀምሮ ገዝቶ አባል መሆን ይችላል። ሙሉ አባልነት ግን የሚሟላለት ዝቅተኛውን አክሲዮን አኳየር ሲያደርግ ነው ማለት ነው። እንግዲህ አክሲዮን መግዛቱ ምንድነው ጥቅሙ? ተቋሙ ለትርፍ የተቋቋመ ባይሆንም ግን የተወሰነ ትርፍ ይኖረዋል። ስለዚህ አመት ሙሉ ሰርቶ ምን ብሎ ከሚያገኘው ትርፍ ላይ ደግሞ እንደ ባለቤት እንደ ባለ ድርሻ የትርፍ ተካፋይ ይሆናል ማለት ነው። ጥሩ ትርፍ ካለ እንደ ኢንቨስትመንት ኦፖርቹኒቲም ሊወስድ ይችላል ማለት ነው። አንዳንድ ጊዜ ሰዎች ብሩ ኖሯቸው ሪሶርሱ ኖሯቸው ግን ምን እንደሚሰሩበት ላያውቁ ይችላሉ። ከራሳቸው ከጤና ባለሙያዎች ጀምሮ እንግዲህ ክሊኒክ፣ ሆስፒታል፣ ፋርማሲ እንላለን። ክሊኒክ መክፈት ማይፈልግ ግን የጤና ባለሙያ ሊኖር ይችላል። ጀስት ኢንቨስት ብቻ ማድረግ የሚፈልግ ቢኖር እንደ ጥሩ ኢንቨስትመንት ኦፕሽን እንሰጠዋለን ማለት ነው። ይሄንን አድርጎ በዝቅተኛው አባል ሆኖ መጀመር ይችላል። ከዛ ደግሞ ተቋሙ የሚያወጣቸውን የብድር የቁጠባ አገልግሎቶች ይጠቀማል ማለት ነው። በተለይ ደግሞ አሁን የድሮጋን የጤና ባለሙያዎች የቁጠባና ብድር ህብረት ስራ ማህበርን በሚቀጥሉት 5 ዓመታት የት እንጠብቀው? እንግዲህ ከዲማንዱ በመነሳት እኛ ፕሮጀክት ካረግ ነው በጣም ብዙ ይሄዳል ብዬ አስባለሁ። ኒዱ የሚያሳየው የሰዎች ፍላጎት የሚያሳየው እኛ ስንነሳ በ5 ዓመት እንዲደርስ ፕሮጀክት ካደረግንበት በጣም ብዙ ርቀት ሊሄድ ይችላል ብለን እናምናለን። እንግዲህ እንደ ድሮጋ እንደ ተቋም የ5 ዓመት ስትራቴጂክ ፕላን ሰርተን ነው ወደዚህ ስራ የገባ ነው። እንግዲህ በ5 ዓመት በአባላት ደረጃ አጠቃላይ ወደ 350,000 በላይ የህክምና ባለሙያዎች አሉ ይባላል። ከነሱ ውስጥ 10% እንኳን ማገዝ ብንችል የሚል ሐሳብ ይዘን የተነሳ ነው። በ5 ዓመት ውስጥ ይሄንን ብናሳካ ብለን እናምናለን። ከዛ ብድር ነው እንግዲህ ትልቁ ስራችን የሚሆነው እነዚህን 35,000 ሰዎች ፋይናንስ ማድረግ ነው። ፋይናንሻሊ ኢኩዊፕድ እንዲሆኑ ማድረግ ነው። በብድር እስከ 20 ቢሊዮን ብር በላይ ብናቀርብላቸው ብለን እናስባለን። ይሄ አንዱ ፕላናችን ነው።
እንደዚህ የሚመስሉ ጥሩ ሪተርን እንዲኖረው እንፈልጋለን። እንደ ጥሩ ኢንቨስትመንት ኦፖርቹኒቲ አይተውት ድሮጋ ላይ ኢንቨስት እንዲያደርጉ የራሳቸው ተቋም ስለሆነ ማለት ነው ባለቤት ባለድርሻ ስለሆኑ ኢንቨስት እንዲያደርጉ እንዲጠቀሙ እንፈልጋለን። እንደዚህ አይነት እቅዶች አሉ። እንግዲህ ከ5 አመት ከዚህ እድገት በኋላ ደግሞ ወደ ሌሎች ሴክተሮች በደንብ የመስፋት ሐሳብ አለን። ለራሱ ለአባላቶቹ የቤት ፕሮጀክቶች ያመጣል። አባላቶቹ በራሳቸው የሚገነቧቸው ቤቶች ብድሩን ድሮጋ ሳኮ ያቀረበ ግን አባላቱ የቤት ባለቤት የሚሆኑበትን መንገድ እናስባለን። ባለቤቶቹ የድሮጋ ሳኮ ባለቤቶች አባላት የመኪና መገጣጠሚያ እንዲኖራቸው እናስባለን። ምክንያቱም 35000 ኮሚኒቲ የሆነ ያህሉ የመኪና ኒድ ያስፈልገዋል፣ ከግማሽ በላዩ ይፈልጋል ብለን እናስባለን። ስለዚህ ለዚህ ሁሉ ህዝብ እንደ አቅሙ ኢኮኖሚካሊ አፎርድ የሚያደርገውን መኪና እናመጣለታለን፣ እዚሁ እንገጥምለታለን የሚል እቅድ አለን። ከዛ ሌሎች የሄልዝ ኬር ፋሲሊቲዎች፣ የሆስፒታል ቼኖች በደንብ እንደዚህ አይነት የኤክስፓንሽን ኤሪያዎች አሉት። እንግዲህ የድሮጋ የጤና ባለሙያዎች የቁጠባና ብድር ማህበር ይሄን የመሰለ እድል በተለይ የጤና ባለሙያዎች ላይ ፎከስ አድርጎ ይዞ በመምጣቱ በጣም ነው የምናመሰግነው። ስለ ድሮጋ ሳኮ በቂ ሁኔታ በተለይ ጤና ባለሙያዎች ሊጠቀሙት እንደሚችሉና ለሚፈልጉት አላማ አውለው እነሱም ቤተሰቦቻቸውን እንደገና ደግሞ እንደ ሀገርም ተያይዘን ወደ ከፍታ የምንሄድበት እንደሆነ ይሰማኛል። በመጨረሻ አቶ ዘላለም ለተመልካቾቻችን ማለት የሚፈልጉት ነገር ካለ እድሉን ልስጥዎት። እሺ፣ አመሰግናለሁ በጣም። እንግዲህ የድሮጋ ሳኮ የሄልዝ ኬር ሴክተሩን በደንብ ፖዚቲቭሊ ለማገዝ የመጣ ሳኮ ነው። የሄልዝ ኮሚኒቲውን ፕሮፌሽናልስን እናግዛለን ብለን እናምናለን። እንግዲህ አባል መሆን የመጀመሪያው ዝቅተኛው መስፈርት ነው። ማንኛውም የጤና ባለሙያ ሆነ ጤና ሴክተሩን የሚያግዝ ዳይሬክትም ኢንዳይሬክትም አባል መሆን ይችላል። አባልነት በፍላጎት ላይ የተመሰረተ ነው። አስገዳጅ ነገር የለውም። የሳኮ ፕሪንሲፕሉም እንደዛ ስለሆነ ማንኛውም ሰው ከፈለገ ብቻ ነው አባል የሚሆነው እንጂ ምንም አይነት አስገዳጅ ነገር የለውም። እንግዲህ ይዞ የመጣውን ነገር ካመናችሁበት፣ ሐሳቡን ከወደዳችሁት ለሄልዝ ኬር ፕሮፌሽናልስ ፋይናንሻሊ ኢምፓወር እናረጋለን፣ አቅም እንሆናለን፣ ዌልዝ ክሬት እናደርጋለን ብለን አስበን የመጣ ነው። ይሄንን ሐሳብ ከተቀበላችሁት ከገዛችሁት ጆይን አድርጉን ነው የምለው። አባልነት ቅድም እንዳነሳ ነው ከ10,000 ብር አክሲዮን ጀምሮ መሆን ይችላል። ግን ግዴታ አይደለም። 10,000 ብር ዛሬ የሌለው ሰው ከ1,000 ብር መጀመር ይችላል። እሱም የራሱ ገንዘብ ነው። በዛ ገንዘብ እንግዲህ አክሲዮን ነው የሚገዛው። አክሲዮን የገዛ ሰው ደግሞ የተቋሙ ባለድርሻ ባለቤት ነው የሚሆነው። በዛ ባለው አክሲዮን ልክ አመቱ መጨረሻ ላይ ተቋሙ ካተረፈው ትርፍ ተካፋይ ይሆናል ማለት ነው። እዛ ይቆጥባል። አንድ ሰው ቁጠባው የራሱ ነው። ለቁጠባው ሚኒመም ኢንተረስት እንከፍላለን። ብድር አክሰስ ያደርጋል። ብዙ አይነት አገልግሎቶች ነው ይዞ የመጣው ድሮጋ። ጎብኙን። ይዘን የመጣነውን ነገር በደንብ ስሙን፣ አገልግሎቱን ተጠቀሙ ነው የምለው። ለእናንተ ተብሎ የመጣ ነገር ስለሆነ አያመልጣችሁ ላለው። ስለዚህ በደንብ ተጠቀሙበት። ስልካችን አለ፣ ስልክ እናስቀምጣለን። ቢሮ ብቅ ካላችሁ ደግሞ ዘርዘር ያለ ሰፋ ያለ መረጃ በፕሮፌሽናል ባለሙያዎች እንሰጣለን። ፕሮፌሽናል ባለሙያው የሚሰጠውንም ነገር ሰምቶ አይ የሚልም ሰው ካለ ቅድም እንዳልነው ነው አባልነት በፍላጎት ላይ በፍቃደኝነት ላይ የተመሰረተ ነው። ስለዚህ እንደ መረጃ ግን ይጠቅማል ብዬ አስባለሁ። ከዛ ባለፈ ምን ይለየዋል እንግዲህ ድሮጋ ሳኮ የኮንሰልቴሽን አገልግሎት የማማከር አገልግሎት እንሰጣለን። ራሱን የቻለ አንድ ፕሮዳክት አድርገን በነፃ አንድ ሰው ክሊኒክ መክፈት ፈልጋለሁ ግን ምን እንደማረግ አላቅም፣ ይሄን ያህል አለኝ፣ እንደዚህ መጀመር ፈልጋለሁ ቢል ፕሮፌሽናሊ ኮንሰልት እናደርገዋለን ፎር ፍሪ። አባል ሆነም አልሆነም
ይሄንን ጊዜ ወስደን እንሰጠዋለን ማለት ነው። ስለዚህ ብዙ ነው አገልግሎቱ ብዙ ነው። ብቅ በሉ ወደ ቢሮ አገልግሎታችንን ተጠቀሙ ላለው አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ከዚህ ከመሰለ ተቋም ብዙ ጥቅሞች እንደምናገኝ እርግጠኛ ነኝ። እንደኔም ያላችሁ ብዙ እቅድና ቪዥን ያላችሁ ተጠቅማችሁ ትልቅ ደረጃ እንደምንደርስ እርግጠኛ ነኝ። ስለተከታተላችሁን እናመሰግናለን።